are here in Dubai. Guys, እንጀራ ልንበላ ነው ለመጀመሪያ ጊዜ ከኢትዮጵያ ከመጣን 750 ብር ስንት ፍሬ እንጀራ ነው? እንጀራ ናፍቆን ነበር በጣም ያው ቢቹ አካንተ ወይኔ ሲያምር በእናትህ ውሃ በጣም ነው የምፈራውና ማሽ ደግሞ ቢች ነው። ዋው ዋው ዮ ጋይስ ዴይ 6 ኢን ዱባይ ስድስተኛ ቀናችንን ዱባይ ላይ ይዘናል። ሶ የዛሬውን ውሏችንን ደግሞ አሳያችኋለሁ። ሰብስክራይብ ይሄ ልጅ ሶ አንድ ኢትዮጵያ ሰው እንግዳ መጥቶብን ልንቀበል እየሄድን ነው። ሶ አብረን እንሂድ። መታለች እዚሁ ፌስቡክ ላይ ነው አይተን የምንተዋወቀውና ላገኛት እየወጣሁ ነው። እዚሁ ሆቴል ድረስ መጥታለች። እናመሰግናለን ጋይስ። እንግዲህ ዱባይ መክረማችን ነው። हमारे पास ये आपको पहले कम बताया ना 1010 बताया 1050 से हम कम बताते ही नहीं। बस 1000 फाइनल कर देते हैं इसने आपको बताया ग्राम कहीं करते हैं। So that's why I said the price. Above that, You have to be. Why you can even like you can say hi for them. Say hi konjoch. Hi Konjo. You bring Konjo here na. Thank you so much. I'll follow you. Give me follow back. Okay. Okay. Wait. Click the follow button. Wait a minute for the YouTube. Yeah. ነክቶታል። ፎሎ አስደርገናል ጋይስ። እየተንቀዋለልን ነው በፀሐይ ጋይስ። አሁን ቪምፒ የሚባልበት እየሄድን ነው። ከዛ መልስ እቃ ተቀብለን ወደ የት ነው ዱባይ ፋውንቴን ያለኝ ወደዛ እንሄዳለን ማለት ነው። እህታችን ያው ፌስቡክ ላይ ተዋወቀን አብራን እየዞረች ነው። አብራን ዋክ እያደረገች ነው። ናቲ ፀሐይ ከብዷታል። ማሙ እዛ ጋር ብቻውን ዋክ እያደረገ ነው። ሶ እንግዲህ ቪምፒ እንጀራ ናፍቆን ነበር በጣም በኢየሱስ ኧረ ብችት ነው የሚለን። ያው ተጋገራላችሁ ነው እንዴ? አልታጠብንም። እግዚአብሔር ይባርክሽ ጠብቅ ትላለህ። ይኸው ምግቡን አሳይን። ጋይስ እንጀራ ልንበላ ነው ለመጀመሪያ ጊዜ ከኢትዮጵያ ከመጣን በኋላ ለመጀመሪያ ጊዜ ጌታን ዱባይ ከመጣን በኋላ። ስንት ነው ይሄ እንጀራ? ብሩ ነው ተገዝቶ ነው 15 ድርሃም 500 ከሆነ 750 ብር። ስንት ፍሬ እንጀራ ነው? ይሄ እንጀራ 750 ብር ዱባይ ላይ እናስመሰግናለን። እና ይሄ ደግሞ እንቁላል ነው የሰራችልን። እናመሰግናለን። ለእኛ ነው ግን ውድ የሚሆነው እንጂ 15 ለእነሱ በጣም ኖርማል ነው። እንዳትነኩት ታጥበናል። እንግዲህ አሁን እንበላለን ማለት ነው። በጣም አሪፍ ነው። መስቀል ለመስራት ብሎ ኤክስ አለው። መስቀል አለም ቆረሳል። ለመጀመሪያ ጊዜ እንግዲህ ልንበላ ነው እንጀራ። ከስንት ቀን በኋላ ጌታን ከስንት ቀን በኋላ እንዴ? አንቺ ከበላሽ ምን ያህል ጊዜ ሆነሽ እንጀራ? እኔ ከሳምንት በ15 ቀን እንደዛ ነው። ኖርማል ነው ለኛ ነው። ዳቦ የፈጠነ ነው የበለጠው። ሁለተኛ ፓስታ። አዎ ፓስታ የትም ሀገር ይባላል። ሩዝስ ናይጄሪያ በላን ገንፎ የሀገራቸው ወይ እዚች ጋር እቺን ጁስ አለች። ናቲም ጁሷን እየጠጣች ነው። ማሙ አሁን ምናፍቁት ነው ይጣፋል። እሷም ጁሷን እየጠጣች ነው። ናቲ አረብ ነው እያሉ በእናትህ ዋጋ በአንተ ምክንያት ነው የተበላ ነው። ጌታን አንተ ትላንትም እዛ ሞል ውስጥ ነገርኩህ። አረብ ነው የሚመስለው እሱ። እኔ እመስላለሁ አረብ ናይጄሪያ እንደዛ ሲሉኝ አሰክስም በእናትህ። እዚህ ግን ነጭ ናቸው። ለምን እንደዚህ እንዳሉ አልገባኝም። አንድ ግብፃዊ ካገኘ እኮ መጃለስና ጸጥ እያልክ አባረኪልን ጌታን። በጣም ጠገብን። ዘጭ እንዳልሽ ህይወትሽን ሁለት ይበል። ያው እድሜ ገፋ ስላልኩ ነው ማለት ነው ይደርሳል። እኔ ማርያም ልጅ ነው ብለሽ አሜን ማለት ነው። እና መሰቀየው ይሁላ በላች ቴንኪው ብላ ነው እንጀራ ከበላን 6 ቀን። እሺ እኔ አይቼ እንጀራ እምባዬ ነው የመጣው።
አይ በጣም ነው ልቤ በሐሴት የተሞላ እና አመሰግናለሁ። እኔ ራሱ ልቤ በጣም ሐሴት ነው ያደረገው። እንጀራ በአይኔ ያለው ብዬ ኤክስፔክት አላደረኩም ነበር። እና እግዚአብሔር ይባርክሽ። እንግዲህ ይኸውላችሁ ይሄ አዲስ መኪና ትላንት የተገዛ መኪና ማለት ነው። ትላንት ገዝቶ እኛ የመጀመሪያ ተሳፋሪዎች ነን ማለት ነው። እና በቃ እኛም አሁን በ15 ብር ዞን ሲሄድ የመጀመሪያ ስራውን ላለመጣት ነው እየተከራከረ ነው ቢቹ አቃንተ ወይኔ ሲያምር በእናታችሁ ጌታን ይሄን ጻፍ ኧረ በእግዚአብሔር ሉክ አት ዲስ ይሄን ጻፍ ደርሰናል ጋይስ we are here in Dubai Iceland ቀውጢው አይስላንድ ነው። ዱባይ ላይ በጣም ብዙ አይስላንዶች አሉ። ፓልም ጁሜራ የሚባል አለ፣ JBR ምናምን የሚባል አለ። ግን this is the most ቀውጢ አይስላንድ ever ቼክ አረኩት። we're gonna check it out ማለት ነው። come on we are here in Dubai so Dubai አይስላንድ ቢች ላይ ነን ያለ ነው። ጽሁፍንም አሳያቸዋለሁ። ቆይ እዚህ ጋር ዙም አድርጌ ላሳያቸው። ሶ አሁን እንግዲህ ለመጀመሪያ ጊዜ ልናየው ነው ማለት ነው። በጣም ነው ግን የሚያምረው አርቴፊ ዮ ጋይስ እንግዲህ አሁን የምንገኘው ዱባይ አይስላንድ ቢች ነው። ሶ እንግዲህ ዱባይ ላይ ያለ አይ ቲንክ ብዙ አሁን ላይ ብዙ ሰው የለበትም በዚህ በወቅታዊ ሁኔታ ምክንያት ማለት ነው። በቀድሞ ስሙ ዴራ ቢች ነው የሚባለው አይ ቲንክ እና ብቻ በጣም ደስ ይላል። አየር ለመቀበል በጣም ደስ ይላል። አብዛኛው እዚህ ያለው የውጭ ዜጎች ናቸው። ሶ look how the view ይላል። እስኪ ይፈላ ጋይስ ውሃ በጣም ነው የምፈራውና ለመጀመሪያ ጊዜ ይኸው ገባው እስከ ግማሽ ገባው። ይሄ ዱባይ አይስላንድ ቢች ነው። ዋው ወላሂ እዚህ ሞኛ እንቀጠቅጠኛል ማለት ነው። ዋው በስመ አብ ሶ እኔ ይመስላል እንግዲህ ቢቹ ውሃ ላይ ነን ያለ ነው። ጋይስ ይኸውላችሁ ፑሻፕ ማን ይበልጣል የሚለውን ልናይ ነው ማለት ነው። አሁን ገናሲ ፑሻፕ አልታ እሺ እንጀምራ። ምን እንደሚቀጣ አሸንፏል። ዱባይ ድጋሚ ሁለተኛውን ስንመጣ ፍሪ ቲኬት ይከፍላል። ኧረ ግዴታ
ይነዳዋል ከልብ እንደ ንብ ጀለስ ይነዳዋል ማለት ነው። ዮ ጋይስ አሁን እንግዲህ በጀልባ ተሳፍረን ሙሉ ዱባይ ባይባልም የተወሰነ ያህል ዱባይን እያየን ነው። ሶ ይሄንን እንድናይ ደግሞ እዚህ ድረስ እየመራን ያመጣው ማን ነው? ጂ ይላል እሱ። ስለዚህ ሁለት ይንገራችሁ። አብራ ክሪክ ይባላል። የዴራ ሳይድ ላይ ያለው ኦልሞስት ጎልድ ሱቅ ጋር ከደረሳችሁ በጣም ቅርብ ነው። ዋን ድርሃም በጣም ርካሽ ነው። አሪፍ ነው። የኛው በጣም ነው የሚያምረው። ደግሞ 50 ብር ማለት ነው። አንዳንድ አዙራሃችን አዙራ አሳያለሁ። ዮ ጋይስ አሁን ደግሞ በጀልባ ተሻግረን የት ብንመጣ ጥሩ ነው? የዱባይ ኦልድ ነገሮች ናቸው የሞሉት። ቻቱ ኩንፋ ቸኮሌት ኩንፋ ቸኮሌት ኩባ ፓስታ ሹ ምን ልግል ይሄ እንዳያችሁት እንግዲህ በጣም በቃ ኦልሬዲ የሆነ ሰፈራቸው ነው። ልብስ፣ ሽቶ፣ ወርቃ፣ ጌጣጌጥ፣ ቸኮሌት በቃ የምትፈልጉት ነገሮች ሁሉ አሉ። እጣን በብዛት አሁን እዚህ አለ። የምትፈልጉትን እጣን እዚህ ታገኛላችሁ እና የምትፈልጉት አይነት ነገሮች አሉ። መጥታችሁ እዚህ ትሸምታላችሁ ማለት ነው። በጀልባ ተሻግራችሁ ነው። አይ ቲንክ ጎልድ ሱቅ ከሚባልበት ምናምን እዚህ ያለንን ጭቅጭቅ ልንገዛ ላይታች ማለትንም ጨርሰን አሁን ደግሞ ወደ ቤት እንመለሳለን ማለት ነው። ወደ ቤት አሜን እንበላለን። ሂር ኧረ ተው ተረጋጉ ተው።